ይሄ እንዴት ተሰራ? እንዴት አድርገው ሰሩት? ከኤዲቲንግ ከሲኒማቶግራፊ ፐርስፔክቲቭ ባያችሁት መጠየቅ አለብኝ ብላችሁ ደስ ጥያቄ ካለ ጥያቄያችሁን ያዙና የራሴ ስራ ነው። ደቂቃ ባጭሩ ስለ ፊልሞቻችሁ የተወሰነ ሂደቱ ብቻ ታሳዩንና ዳይሬክቲንግ ላይ ማውራት የፈልጋቸው ነገሮች ስለማስገባት ሞክራለሁ። በተለይ ፎከስ ያደረኩት ከለር ላይ ነው። ስቶሪው እንዲያወራ ያደረኩት አንዱ መናገሪያ የተጠቀምኩት ከለር ነው። እንግዲህ ካስተዋላችሁ ታዲያ ነው ሲጀምር አልጋው ለሁለት ክፍል ብሎ ማለት ነው። ሰማያዊና ቀይ ነው ማለት ነው። በሱና በሷ መካከል ልዩነትም እንደዛ ስለነበር ማለት ነው። የነፍስና የስጋ ግጭት ማለት ነው። እሷ እሳት ነች፣ ስጋ ነች። እሱ ደግሞ ነፍስ ነው፣ ቀዝቃዛ ነው ማለት ነው። ግን ያው ስሩ ፕሮሰስ ግን ራሱን እያወቀ ራሱን እያገኘ ለራሱ ጀግና የሆነ ፉል ካራክተር አርኩን በሚሰራበት ሰዓት ግን ዶሚኒቲ ያደርገ ሲመጣ ቀይ የሆነ የደሱ እሷ ደግሞ ወደ ቀዝቃዛ ገባች ማለት ነው። ያንን የሚከተሉ ሰው ሲምፕሊ አንድ ሴቲንግ ላይ ሬቲንካሊ ታሪኩ ስለሚሄድ ማለት ነው። ማለት ሰዓት እየደገመ እንደዚህ ቤት ራሱን እየደገመ የሚል ስቶሪ ስለሆነ እነዛ ቦታዎች ላይ ሲምፕሊ ብዙ በቃታ ስናስገባ ግን በጣም ቀላል በሆነ ግን ኢሞሽን የሚናገር ስቶሪ ክሬት ለማድረግ ማለት ነው። እንግዲህ በዛ አይነት መልኩ 2 ቀን የፈጀ ቀረጻ አድርጌያለሁ እያንዳንዱ ቦታ ላይ ማለት ነው። ከዛ ወደ ፖስት ፕሮዳክሽን የገባ ነው። ፖስት ላይ እንግዲህ እንዳሰባችሁት አይሆንም። የጻፋችሁትና ያው ፊልም 3 ይጻፋል ስክሪፕት ላይ፣ ከዛ ፕሮዳክሽን ላይ፣ ፋይናል ደግሞ ኤዲቲንግ ላይ ማለት ነው። 20 ደቂቃ የሚሆነው የመጀመሪያው ቨርሽን ሲወጣ ማለት ነው ራፍ ኮት ላይ ማለት ነው። እና ያንን 20 ደቂቃ ኦልሞስት 4 ደቂቃዎችን በማውጣት ክሮፕ ሆኖ የተወሰነ ናሬሽንም እንደ አዲስ የተጻፉ ነገሮች አሉ። የተወሰኑ ቴክኒኮች ስክሪፕት ላይ ያሉት ነገሮች አሉትም እዚህ ላይ ማለት እና የተወሰኑ ሪያሬንጆችን ናሬቶችን በማድረግ ከ15 ደቂቃ እንዳይበልጥ ለማድረግ ሞክረን ማለት ነው። 15 ደቂቃ 30 ሰከንድ አካባቢ የሚፈጅ ስቶሪ አድርገን አውጥተነዋል ማለት ነው። ያው ኢንስፓይሬሽን እንዲሆን ነው እንጂ መገናኘታችን በእናንተ ሲሆን ኢንስፓይሬሽን ፈጥሮ እንደዚህ ይሆናል ካልሆነ ምንም ዋጋ የለውም እና የፕሮግራሙ ዋና ዓላማ የተማሪው ላይ ኢንስፓይሬሽን ለመፍጠር ስለሆነ ይህ ዓላማው ደስ ይላልና ሁለተኛውን ትምህርት ቤት እንደዚህ ፊቱንም በጣም እናመሰግናለን። ፊልማችን እንግዲህ ያያችሁት ፊልም ያው መመረቂያ ፊልም ነው። ማስተርስ ፊልም ፕሮዳክሽን ፕሮግራም ላይ የመመረቂያ ፊልም የሰራ ነው። የ2 ዓመት የትምህርት ቆይታ አለ። ስለዚህ ፊልሙን ጽፋችሁ አዘጋጅታችሁ እስከምትጨርሱ ድረስ እዛ 2 ዓመት ውስጥ ስክሪፕት ራይቲንግ የሚባለው ክላስ ላይ የጻፋችሁትን ስክሪፕት እያዳበራችሁ ሄዳችሁ እንድትሰሩት ነው የሚጠበቀው። ስለዚህ ራይቲንግ ፍሮም ኢንሳይድ አውት ቅድም አቤል ያነሳው ነገር ምንድነው? ሁሉም ያው ከራሱ የሚነካውን ጉዳዩ እንዲሰራ ነው የሚጠበቀው ነው። በኋላ ጥያቄዎች ላይ እናዳብረዋለን። በዋናነት ፊልሙ እኔ ቅድም ሳጫወቱ ካያችሁኝ የባክግራውንዴ ወይ ደግሞ ባችለሬ ቲያትር ነው። በኋላ ፊልም የተማርኩት። ስለዚህ የሁለቱም ክህሎት ለማቀናጀት ነው የሚሞክረው። ሙዚቃል በጣም እወዳለሁ፣ ሚውዚክ እወዳለሁ። ሙዚቃ ከወደድኩኝ ፊልሙን ከወደድኩኝ ሁለቱን ለምን አቀላቅዬ የሆነ ፊልም አልሰራም እና በዘመን ያረዳድ ጀነር እስር ቤት የለም ብዬ አስባለሁ ፐርሰናል። ስለዚህ የሚውዚካል ጀነርን እኔ ሞድ ሆረር ጀነር አለ ልጅ እያለሁ ነው ፊልም ሲለበኝ ሆረር ድረካ የሁሉም ኢለመንት ነው የተጠቀሙት። ስለዚህ ፊውዝ ዲሆነ ነገር ያያችሁ ጥያቄ ይስቆም ከሰራችሁ በኋላ ራሳችሁን ስለምትገመግሙ ጥሩነቱ የጥሩ ስራ
ራሳችሁ እንዳዲስ ስታዩት የምታወጡት የምትነቅሱት ነገር ይኖራልና በኋላ እናወራበታለን። ፊልሙ 3 ወር ከጽሁፍ ጀምሮ ማለት ለፊልም በመዘጋጀት ውስጥ ያለው 3 ወር አካባቢ ፈጅቷል። ፕሪፕሮዳክሽን 1 ወር ፈጅቷል። የቀረጻ ጊዜ 3 ቀን የተቀረጸው የፋዘር ቤት የፋዘር ፊልም አያቸዋቸው እንዳለ ክራውድ ላይ እንደነሱት የፋዘር ቤት ልጆች ናቸው። እንዲሁ ደግሞ አዲስ ዩኒቨርሲቲ ላይ ባችለር ቲያትር የሚማሩ ልጆች እና ደግሞ ዋና ካራክተር የሚጫወተ የእናንተ መምህር ሰብዬ ነው። ሰብስቤ እንደውም በዛው ለምን ሙዚቃል መተወን ማዘጋጀት መጽሐፍን እንደምታዩት ብቻ አይደለም ማለት በዛ ሲተወን ደግሞ ቻሌንጅ አለው። አንዴ እንደውም በህልሜ መጣ ሲል ቪዲዮ ታይቶኛል። ጊታር በህልሜ መጣ ይላል። እነዛ ነገሮች አብረን እዛ 3 ቀን ነበረ ኤዲቲንግ የራሱ እንደውም ኤዲቲንግ ረጅም ጊዜ ወስዷል። ቲያትር እና ረጅም ጊዜ ወደ 3 ሳምንት የወሰደ ኤዲቲንግ ነው። ፋይናሊ ለዲፌንስ የቀረበ ስራ ነው ማለት ነው። በኋላ ያያችሁት ሌላውን እያወራን እንቀጥላለን። እና ደግሞ በዚሁ ሞገስ የሁለታችን ሲኒየራችን ነው ማለት ነው። የሁለታችን ቀድሞ የተመረቀው ካያችሁት ሁላችንም ፊልም ላይ ምስጋና ሲል ሞገስ አለ። የኔ ፊልም አሲስታንት ዳይሬክተር ነው ሞገስ፣ የኔ መምህሬ ነው። ግን እኔ ዳይሬክት አደረግ እሱ ሲኒማቶግራፊ ይሰራል ማለት ነው። እና እሱ ዳይሬክት ሲያደርግ ደግሞ አንድ ያዘጋጀ ያዝመረው ነው እና ያዝመረውን እሱ አዘጋጅቶኛል። እኔ ደግሞ ያበበ መለሰ ዜማ ደራሱ ልጅ አለ። እሱ ላይ ደግሞ አብረን ሰርተናል እና በወርድ ውስጥ ማመስገን ስላለበት ነው ጊዜ እና የሙያ ዲሲፕሊን እና ትህትና ሁላችንም በቀኝ ውስጥ ምስጋና ላይ ሞገስ አባቡ ይላል። ይሄ ሰው ሁለቱ ተቋማት እንደዚህ አይነት ዝግጅቶችን ማዘጋጀታችሁ ለረጅም ፊልም ባለሙያዎች ትልቅ መነሳሳት ፈጥሯል ብዬ አስባለሁ። ይሄ መጀመሪያ ፕሮግራም ነው። ከዚህ በኋላ እንደሚቀጥል እና በጋራ ልንሰራ የምንችላቸው ነገሮች ብዙ እንደሆኑ ይሰማኛል። በዚህ ውስጥ የሁለቱ ተቋማት የአስተዳደር ሰዎች ብቻ ሳይሆን በተቋም ውስጥ ያሉ ሁሉም የተቋሙ ቤተሰቦች የራሳቸው የሆነ ትልቅ አስተዋጽኦ ይኖራቸዋል ብዬ አስባለሁ፣ ተማሪዎችን ጭምር ማለት ነው። በድጋሚ ትልቅ ምስጋና ይገባቸዋል ይህንን ማዘጋጀታቸው። ወደ ፊልሙ ስመጣ ብዙ ነገሮች ተነስተዋል። ሞራልስ የነበሩት የፊልም ስራ ሂደቶች በአንድም በሌላም ተመሳሳይነት አላቸው። ከስቶሪ ስንጀምር የራሳችን ፐርሰናል ስቶሪዎች ኢንስፓየር ከሚያደርጉ ነገሮች ብንነሳ በሚል የኔን እንዳያችሁት እናት ሀገር ወይም ማዘር ካንትሪ ፔሪድ ስቶሪ ነው። ትንሽ ቆየት ያለ 1960ዎቹ መጨረሻ 70ዎቹ መጀመሪያ አካባቢ ላይ የነበረ ታሪክ ነው። ያንን መነሻ የወሰድኩበት የራሴ የሆነ ከኔ የልጅነት ህይወት ጋር የሚገናኙ ብዙ ነገሮች ስላሉት ነው። ምናልባት ዝርዝር ጉዳዮችን ኋላ ላይ ከእናንተ ከሚነሱ ጥያቄዎች መመለስ እንችላለን ብዬ አስባለሁ። ፕሮሰሱን ካወራ በጣም ረዥም ነው። በጣም ረዥም ሂደቶች ነበሩት ይህን ስራ በመስራት ሂደት ውስጥና ከእናንተ በሚነሱ ጥያቄዎች እያዳበርነው ብንሄድ የተሻለ ብዬ አስባለሁ።